ታላላቅ እንግዶች ወደ እናንተ እየመጥቻለሁ። እሳቸውን በሰሞኑ ጉዳይ ታውቋቸዋላችሁ፣ ቀርቦ ነበረ። ዛሬም በድጋሚ ደግሞ እያቸው መጥቻለሁኝ። እሱም ልዩ በሆነ ጉዳይ ነው። አባቴ እንኳን ደህና መጡ። እንኳን ደህና ቆያችሁ። እስኪ ስሞትን አስተዋውቁልኝ ለቤተሰብ። እሺ፣ ስሜ ተሾመ አዱኛ እባላለሁ። የምኖረው እዚሁ ወለቴ አካባቢ ነው። ድሮ ስሟ ነው እንግዲህ ወለቴ፣ አሁን ገዳፋጂ ወረዳ ነው የሚባለው። እዚህ ነው የምኖረው። ሙያዬ ያው የህግ ባለሙያ ነኝ። አሁን በግል በጥብቅና ሙያ ላይ ተሰማርቼ እየሰራሁ ነኝ። መቃንኮ ተሾመ አዱኛ እንጀዳማ ከነንጅራ ባስማ ናኖ ወለቴ ከና akka maqaa duriitti jechuudha. Akka maqaa ammaatitti immoo aanaa Gadaafajjiitti jira. Kanan hojjechaa jiru immoo kanan ittiin bulu hojii seeraati. Abukaatoo dhuunfaa abukaatoo seeraati jechuudha. በጣም ጥሩ አባቴ፣ አመሰግናለሁ። አባታችን በኋላ ይገቡ ወይስ ዛሬ ያው ፈቃደኛ ሆኖ ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ። ስላከበሩኝም ክብር ይስጥልኝ ለማለት ወደድኩ እና ዛሬ እርስዎን ላገኝ የፈለኩበት ምክንያት አንድ ጉዳይ አለ። ቤት ነው፣ እሱም በቤተክርስቲያን ዙሪያ ማለት ነው። እሱም ከምን ጋር ተያይዞ ነው? ከህግ ጋር ተያይዞ ማለት ነው። እንግዲህ ቤተክርስቲያን ማለት በስሯ ብዙ ሰራተኛ አላት። ተከታይ አይደለም፣ ሰራተኛ ማለት ነው። አገልጋያዋ ሰራተኛ፣ ብዙ አገልጋይ አላት። ከዛ ውስጥ ደግሞ ግማሹ ቢሮ ሰራተኛ ነው፣ ግማሹ ደግሞ የቤተክርስቲያን የውስጥ አገልጋይ ነው። ይሄ ምን ማለት ነው? ቀዳሽ፣ አወዳሽ፣ ዲያቆን፣ መርጌታ፣ ሰባኪ የሚባሉ አካላት አሉ። አንድ እሱ ነው። ሁለተኛዎቹ ደግሞ በቢሮ ውስጥ የሚሰሩ አካላት አሉ። እና እነዚህ አገልጋዮች ሁለቱም የአንድ ሀገር ዜጋ ናቸው። እሱ ማን የሚባል ሀገር ነው? ኢትዮጵያ የሚባል ሀገር ዜጋ ናቸው። እና በዚህ በአገልግሎቱ ውስጥ ያሉ አባቶች መንፈሳዊ አገልግሎት ላይ ማለት ነው፣ እዛ ውስጥ ያሉ አባቶች በአንዳንድ ጉዳይ ከስራቸው ቢታገዱ፣ ከስራ ቢፈናቀሉ፣ ደሞዝ ቢቆረጥባቸው ወደ ህግ የማይሄዱበት ሁኔታ ተፈጥሯል። ወዴት ነው የሚሄደው? ወደ ራሱ ወደ ቤተ ክህነት ነው የሚመራው። እና እኛ ደግሞ ጥያቄ አለን። ለምንድነው እኛ ዜጋ አይደለንም ወይ? ካህናቱ ዜጋ አይደለም ወይ? ቄስ ዲያቆን ዜጋ አይደለም ወይ? ለምንድነው በሀገሪቷ ፍርድ የማይዳኘው የማይታየው የሚል ጥያቄ አለ። እና ይሄ የሚሆንበት ምክንያት ምንድነው? አንድ ማዕድ እየተቋረሱ አንድ ማዕድ እየበሉ ከቢሮዎች ጋር፣ ነገር ግን እንዲህ ያለ አጋጣሚ ሲፈጠር የቢሮዎቹን ዓለማዊ ፍርድ ይዳኛቸዋል፣ በአስቸኳይ ወደ ስራ ይመለሳሉ። ምክንያቱም ዓለማዊ ህጉ የራሱ የሆነ ገደብ አለው፣ ቀነ ገደብ አለው፣ ህግ አለው፣ ስርዓት አለው፣ ቶሎ የሚመልስበት መንገድ አለው። መንፈሳዊ አገልግሎት ላይ ያሉት ደግሞ በጣም ይቸገራሉ። ከስራ ታግደው አመት 2 አመትም ያው ኮመና ይሄ 6 ወር ማተውት እሱ በቃ ዋናው ነው። በመንግስት ቤት ግን በዓለማዊ ፍርድ ቤት ግን በእንጀራ ቀልድ የለም። ደሞዝ ታግዶ አንድ ሰው አይደለም 6 ወር አመት ይቅርና ወር እንኳን አይቆይም። ለምን? ከታ የራሱ የሆነ ህግ አለው። በዚህም የተነሳ ቢሮ ውስጥ የሚሰሩት የቤተክርስቲያን ሰራተኞች ቶሎ ወደ ስራ ይመለሳሉ። አገልጋዩ ክፍል ግን እየተጎዳ ያለበት ሁኔታ አለና ከዚህ ጋር ተያይዞ እንደው የሀገሪቷ ህግ እኛን አያስተናግድም ወይ? ለምንድን ነው እንደዚህ ሆነው? እርስዎ ካለዎት ልምድ አንጻር፣ ከነበረው ተሞክሮ አንጻር፣ አሁንም እየኖርበት ካለው ሁኔታ አንጻር እንግዲህ ሰው ሲኖር በህይወቱ ብዙ አለ ተሞክሮ የሚያውቁት ነገር ይኖራል። ከዛም ተነስተው የሚያካፍሉን ምክር ካለ ብዬ ነው። በመጀመሪያ ግን ምንድነው ሙያዎትን እና ከዛ ፊትም የሰሩበት የነበረው ተቋም ዝርዝር አድርገው ወደዛ ይገባሉ። እሺ፣ እኔ እንግዲህ መጀመሪያ አነሳሴ ያው መምህር ነበርኩኝ። በጣም ጥሩ። ከመምህርነት መንፈሳዊ መምህር ሳይሆን መደበኛ የትምህርት ቤት መምህር ማለት ነው። እዛ 14 አመት ከሰራው በኋላ ያው ሳደርግ በነበረው የግል ጥረት የትምህርት ደረጃን አሻሽዬ ወደ ህግ ትምህርት ቤት ገባው። ወደ ህግ ትምህርት ቤት ገብቼ ተምሬ ከወጣው በኋላ መጀመሪያ የተመደብኩት የኦሮሚያ ፍትህ ቢሮ ነው።
ኦሮሚያ ፍትህ ቢሮ 1 አመት ሰርቻለሁ። ከዛ በኋላ እዛ እየሰራው ያለው ደግሞ በአንዳንድ ጉዳዮች ተመድቤ ኦሮሚያ ኢንቨስትመንት በሄድኩበት ሰዓት እዛው ያለው የኢንቨስትመንት ኮሚሽነሩ ያው ከመንግስት ጋር ተነጋግሮ እዛው እንድቀር አደረጉኝ። 8 አመት እዛ ከሰራው በኋላ ደግሞ እንደገና ከዛም በራሴው ግል ጉዳይ ወጥቼ ለ1 አመት ያህል ትምህርት ሚኒስቴር በህግ ዳይሬክተርነት ሰርቻለሁ። እንደገና ከዛም ወጥቼ ደግሞ አንበሳ ኢንሹራንስ ህግ አገልግሎት ክፍል ከፍተኛ የህግ ባለሙያ ሆኜ ለ1 አመት ካገለገልኩ በኋላ ከነሐሴ 26 ቀን 2007 ዓ.ም ጀምሮ ቅድም እንደተናገርኩት ከኦሮሚያም ከፌደራልም በግል ጠበቃነት ከሁለቱም ተቋማት ማለት ነው ፈቃድ አግኝቼ እስካሁንም ድረስ በህግ ጠበቃነት እየሰራው ነው ያለው። ጠበቃ ነኝ። ከዛ ቀጥሎ ለተነሳው ጥያቄ በእርግጥ ቤተክርስቲያን ትልቅ ተቋም ነች። በስሯ ብዙ ሰራተኞችን አቅፋ ነው የምትኖረው። መንፈሳዊ አገልግሎትን የማይሰጡ ብቻም ሳይሆኑ ከመንፈሳዊ አገልግሎት ውጪም እንደ ጥበቃና ጽዳት ሰራተኛ ያሉትም ሰራተኞች ናቸው። እነሱንም አቅፋት ነው የምትኖረው። በመንፈሳዊ ደረጃ ደግሞ ከአንድ ቤተክርስቲያን አስተዳዳሪ ጀምሮ እስከ ላይ ፓትርያርኩ ድረስ እነዚህም የቢሮ ደረጃ በአመራር ደረጃ የተቀመጡ ናቸው። አስተዳዳሪ አላት፣ ጻፊ አላት፣ ቁጥጥር አላት፣ ሂሳብ ሹም አላት፣ ገንዘብ ያዥ አላት፣ የዕለት ገቢ ሰብሳቢም አላት ቤተክርስቲያን። እነዚህ ሁሉ የቢሮ ሰራተኞች ናቸው። ከዛ ውጪም የስታቲስቲክስ ሰራተኛም አለ፣ መዝገብ ቤት ሰራተኛም አለ። እነዚህ የቢሮ ሰራተኞች ሲሆኑ ሌሎቹ ቄሶች፣ ዲያቆናት በቅዳሴና ውዳሴ ደግሞ የሚሰሩ መሪጌቶችን ጨምሮ አሉ፣ ሰባኪያንም አሉ። እነዚህ ሁሉ የቤተ ክርስቲያኒቱ አገልጋዮች ሰራተኛ ብለን በመንግስት መስሪያ ቤት ሰራተኛ በሚባለው ደረጃ እነሱም እነዚህን ሁሉ ሰራተኞች ይዘው የሚኖሩ ናቸው ቤተክርስቲያናት። እና በዚህ መሃል ቅድም እንደተነሳው ሁሉን እንደ አጠቃላይ ሁሉም በመንፈሳዊ ስራ የሚስራ ዓለማዊ ስራ የሚስራ ምንም የሚስራ ሀገር መከላከያ ላይም ፖሊስ ሰራዊትም ላይ ስራ ሁሉም ዜጎች ናቸው። ህግ ለሁሉም እኩል ነው። ሆኖም ግን የሃይማኖት ተቋማት ህገ መንግስቱ በሚፈቅድላቸው አግባብ የራሳቸው የሆነ ሰራተኛቸውን የሚያስተዳድሩበት የራሳቸው ፍርድ ቤቶች እንዲያቋቁሙ የሀገሪቱ ህገ መንግስት አንቀጽ 37 ይፈቅድላቸዋል። ምናልባት የኛ የኦርቶዶክስ ተዋህዶ ቤተክርስቲያን ያንን ያህል የተጠናከረ የህግ ባለሙያ አይኑራት እንጂ እንደ መንፈሳዊ ፍርድ ቤት የተቋቋመ አለ። ሸሪዓ ፍርድ ቤቱ ግን ከድሮም ጀምሮ የህግ ባለሙያዎች ናቸው እዛ እያገለገሉ ያሉት። ይህም በመሆኑ ብዙ ችግር እየተፈጠረም ሮሮም እየተነሳበት አይደለም። ለምን? የህግን ስርዓት የህግን አካሄድ የሚያውቁ በየትኛው ህግ አንድ ጉዳይ በየትኛው መመራት እንዳለበት የሚያውቁ ስለሆነ ማለት ነው። ወደኛ ቤተክርስቲያን ስንመጣ ግን ተቋሙ ተመስርቷል። ተቋሙ ላይ ማገልገል ያለባቸው መዳኘት ያለባቸው የህግ ባለሙያዎች ተጠናክረው እዛ ቦታ ተመድበው አይደለም የሚገኙት። አሁንም ካህናት በመንፈሳዊ ትምህርቱ የዳበሩ ሰዎች ናቸው። በመንፈሳዊ ትምህርቱ የዳበሩ ሰዎች በእርግጥ ህግን አያውቁም ማለት አይደለም። ህግ መጀመሪያ የወጣው ከቤተ ክርስቲያን ነው። ይሁን እንጂ ሁሉንም ነገር ይሸፍናሉ ብዬ ደግሞ አልገምትምም አላምንበትም።
እንግዲህ በቤተ ክርስቲያናችን የሚታወቀው ፍትሐ ነገሥት ነው። ፍትሐ ነገሥቱ ደግሞ የተቀረጸው በነገስታቱ ዘመን ነው። አሁን ያለውን ስርዓት በቤተ ክርስቲያን ደረጃ እንጂ እንደዛ ወጥቶ ሰራተኞችን የሚዳኝበት ስርዓት የለም። ሌላው ደግሞ የቤተ ክርስቲያን የውስጥ መተዳደሪያ የሆነው ቃለ ዓዋዲ አለ። ቃለ ዓዋዲውም የሚያስተካክለው የራሱ እንትን አለው። ሁሉንም ግን ሰራተኛ ሲበድል ሰራተኛ ሲበደል ምን መሆን አለበት የሚለውን የዳኝነት ስርዓቱን የዘረጋ አይደለም። ይህ በመሆኑ አሁን በአሁኑ ሰዓት በትክክልም ይሁን እውነትም ላይ ተመስርቶም ይሁን በስህተትም ይሁን ስራ በድላችኋል፣ ቤተክርስቲያንንም ጎርታችኋል ተብለው ከስራ የሚታገዱ እና እንትን የሚሉ አቤት የሚሉ እነዚህ የውስጥ ሰራተኞች ሲጉላሉ ይታያሉ። ከዛ አልፈው መፍትሄ ሲያጡ ደግሞ ሰብረውም ፍርድ ቤት ይመጣሉ። ብዙ ጊዜ አሁን እኛ ፍርድ ቤት ነው የምንውለውና የሚያሳዝነኝ ውስጤን የሚበላኝ እንትን የሚለኝ ነገር ሁሌ የካህናት እዛ ሄዶ እዛ መዋል ነው፣ ፍርድ ቤት መዋል። እዛ ቦታ ላይ እንግዲህ አንደኛ መጀመሪያውኑ የህገ መንግስቱ አንቀጽ 37 እነዚህ መንፈሳዊ ፍርድ ቤቶች እንዲቋቋሙ ያደረገው እዛ ፍርድ ቤት መደበኛ ፍርድ ቤት የማይነገሩ ቤተክርስቲያን በቤተክርስቲያን ቋንቋ የሚነገሩ ሚስጥራዊ ጉዳዮች ስላሉ ያ ሚስጥር ሜዳ ላይ እንዳይወጣ ሌላው ምዕመን የእምነቱም ተከታይ ያልሆነ ጆሮ ገብቶ ሌላ ነገር እንትን ውስጥ እንዳይገባ ሐሜቱም ውስጥ እንዳይገባ ለሃይማኖቱም ክብር ከመስጠት አኳያ ነው። እሱ ለምን ተፈጠረ? ለምን ተፈቀደ? ለምን እነዚህ አካላት እነዚህ የመንፈሳዊ ፍርድ ቤቶች ለምን ተመሰረቱ አይደለም ችግሩ። ቅድም እንዳልኩት የበሰለ ሰው እዛ ተቀምጦ ህጎቹ ምን ይላሉ? ካህን ቢያጠፋ የትኛው ህግ ነው እነሱን ሚዳኛው? ከዓለማዊ ፍርድ ቤትም ከመንፈሳዊ ፍርድ ቤትም እንዴት አድርጌ አስተሳስሬ ሁሉንም በማከለ ቁጥር ቤተክርስቲያኑንም በማይጎዳ ሰዎቹንም በሚያስተምር መልኩ እንዴት አድርጌ ፍርድ ሰጣለሁ የሚል የበሰለ ልምድ ያለው የህግ ባለሙያ እዛ ላይ አልተቀመጠም ብዬ ነው። እሱ ነው